በህይወታችሁ ምንድነው ይባላል ፕሪንሲፕል መርህ ሆኖ የምትኖሩ ሰዎች እድለኛ ናቸው። እግዚአብሔር ያየኛል እኮ በእርግጥ ሰውየው የለም፣ በእርግጥ እሷ የለችም፣ ግን እኮ እግዚአብሔር ያየኛል የሚል ፈሪሃ እግዚአብሔርን ተሸክሞ መኖር በጣም ይደንቅ ነው። አንዱ ፍሬ ነው። ሁለተኛው በጎናቸው ፍሬ አፍርተው እንደሚኖሩት በጎን ማፍራት ማለት የጎንዮሽ ግንኙነት ማለት ነው። ከጎረቤቶቻችን ጋር እንዴት ነን? ከስራ ኃላፊዎቻችን ጋር እንዴት ነን? በሃይማኖት ከማይመስሉ ሰዎች ጋር እንዴት ነው የምንኖረው? በሰንበት ትምህርት ቤት አገልግሎት፣ በጽዋ ማህበር አገልግሎት፣ በሰበካ ጉባኤ፣ በሰፈር በእድር በቁሙ ማህበራዊ ህይወታችን ምን ይመስላል? እንደ አንድ ክርስቲያን ተወዳጆች ነን? ሰዎች ሲመጡ በር አይዘጉብንም? ስንመጣ ከርቀት ሲያዩን አያሙንም? በሰው ዘንድ እንከበራለን ወይስ ያሽሟጥጡናል? አመል አለብን? እንዴት ነው ግንኙነታችን? ከመመርመር ነው። መመርመር እኮ ነው። መጣ ተብሎ በር የሚዘጋበት ዕቃ አነሳሱ የሚባል ሰው ከሆነ በጣም ከባድ ነው። ባህሪያችንን ማጥናት ነው። እንዴት ነው የጎንዮሽ ግንኙነታችን? ተውት ይሄ መንደሩን ምናምኑን። እርስ በርስ እንዋደዳለን፣ እርስ በርስ እንፋቀራለን። አንዱ ክርስቲያን አንዱ ላይ ጠልፈው ማህበራዊ ሚዲያዎቻችንን ማየት ነው። ማን ነው አንዱ ጠላት? የአንደኛው ጠላት ማን ነው? የአንዱ ክርስቲያን ጠላት ማን ነው? ይሄን ለብቻ የተፈረጀውን ተውት። እርስ በርስ አይደለም የምንተላለፈው። አንዱ አንዱን ገበና አይደለም የሚለጥፈው። አንዱ አንዱን አይደለም የሚዘረጥጠው። ምን ሞተው እኛ፣ ምን ሰደደው እኛ፣ ምን ታሰረው እኛ፣ ምን ባለው እኛ ነን። ገበና ሸፋኞች ነን። ጥሩ የሆነ ግንኙነት አለ፣ እንከባበራለን። በአንድ ሰንበት ትምህርት ቤት ውስጥ ስናገለግል እንከባበራለን። በአንድ ቤተ መቅደስ ውስጥ፣ በአንድ ቀኔ ማህሌት፣ በአንድ መስሪያ ቤት እየሰራን እንዋደዳለን። አንተ ትብስ አንቺ ትብስ እንባባላለን። አንዱ የአንዱን እንጀራ ደፍቶ ሊበላ አይሞክርም። መድኃኒት አይበጠብጥም። ስራ አይመስም፣ ቅጠል አይበጠስም። አንዱ የአንዱን ህይወት ለማጥፋት አይሮጥም። በአንድ ማዕድ እየተካፈልን ምን ይመስላል ህይወታችን? መጽሐፈ መነኮሳት ላይ አንድ ታሪክ አለ። 3 መነኮሳት ከገዳሙ ወጥተው ስራ እየሰሩ ገዳሙን ይረዳሉ። የጉልበት ስራ የማህበር ስላልሆነ ኑሮ የራሳቸውን እና ለማህበሩም ለደካማ ሽማግሌዎችም ያግዛሉ። አንድ ቀን ስራ ሲፈልጉ ውለው ምንም ስራ ሳያገኙ ተስፋ ቆርጠው እየተመለሱ ሳለ የጉልበት ስራ ነው የሚሰሩት ወጥተው ከገዳሙ ማለት ነው። 3 መነኮሳት ናቸው። አንድ ሰው አገኛቸው። ወዴት ነው የምትሄዱት? አይ ስራ ፈልገን ነበር፣ አሁን ወደ ማታችን እየተመለስን ነው። ምንድነው የምትሰሩት? የጉልበት ስራ ያገኘነውን እንሰራለን። በቃ የኔ ሰብል ስለደረሰ አጫጅ እፈልጋለሁ እና ታዙኛላችሁ አላቸው። እሺ አሉ። አዩት ሰብሉን። በቃ ነገ መተን ስራ እንጀምራለን፣ ይሄ በአንድ ቀን እንጨርሰዋለን፣ ችግር የለውም፣ ነገ በማለዳ እንመጣለን አሉት። ዋጋ ተነጋገሩ 3ቱ። ከዛ ወደ ገዳማቸው ሄዱ እና ጠዋት ላይ ሲንቀሳቀሱ 2ቱ ደህና ናቸው፣ አንደኛው ግን በጠና ታሞ አደረ። ህመም በቀጠሮ አይመጣም አይደለም። በቃ መነሳት አልቻለም፣ ሊያናግራቸውም አልቻለም። በጣም በድንገተኛ ሁኔታ ልፍስፍስ አለ። እየተነጋገሩ 3 ነበር። እንዴት ነው የምናደርገው? ወንድማችን ታሟል፣ እንግዲህ ምን እናድርግ? እንዳንቀር አሁን ሰውየውን ቃል አስገብተነዋል፣ እኛ እንጠብቃል። እዚህ ደግሞ ትተነው እንዳንሄድ ባልንጀራችን ደግሞ ታሟል። ይሄንን ለእግዚአብሔር እናስጠብቅና ያኛው ወንድማችን ከሚያዝንብን እሱ ጋር እንሄዳ። እንደው ስንቶቻችሁ ባለሙያ ሆናችሁ የሰው ስራ ተቀበላችሁ ስልክ ምዘጉ ሰዎች ያላችሁ? ከዚህ እኮ ነው የሚጀምረው ክርስትና። ነገ ደርሳለሁ ማርያምን ገብርኤልን ብለን ሳምንት የምናቆይ ሰዎች ካልሆነ አይደርስም ማለት ነው ነገር ነው። ይህ ክርስትና እኮ እኔ አይደርስልኝም፣ እውነቱን ልንገርህ ከ3 ቀን በፊት አይደርስም። ስራዬ ጥራት ያለው ነው፣ ግን በችኮላ አልሰራም። ግን የለም ማርያምን ገብርኤል ይሄን ውሰደው፣ ይሄ ይሻላል ስንነግድ ሁሉ ማለት ነው። ገብርኤል ይሻው ምንም የእጃችንን ነው የምንበለው በነገራችን ላይ ማለት ነው። እንዴት ያዝንብናል ብለው 2ቱ ሄዱ። ይሄኛው ታሙ ማለት ነው። መንገድ ላይ ተነጋገሩ። ለ3 ነበር የተነጋገርነው አይደል? አሁን ወንድማችን ቀርቷል። ስለዚህ ስራው የወንድማችን እኛ ላይ ጫናው አለ፣ ማረፍ የለም፣ ጠንክረን መስራት አለብን ተባባሉ። ሰሩ፣ ጨረሱ፣ ገንዘቡን ተቀበሉ።
ገንዘቡን ተቀብለው መጡና በማለዳ ተነስተው ማታ ስለመሸ ያን ወንድማቸውን እንዴት እንዳደረ ሊጠይቁ መጡ። ከዛ በጎ አድሯል፣ እሱ ደግሞ ደስ አላቸው። ገንዘቡን የተቀበሉትን ለ3 ከፈሉና እንካ ድርሻ አሉት። ምንድን ነው አላቸው። የሰራንበት ይሄ እኮ አልሰራውም እኔ ታምሜ ምንድን ነው አላቸው። የሰራንበት ይሄ እኮ አልሰራውም እኔ ታምሜያለሁ፣ የሰራችሁት ሁለታችሁ ናችሁ፣ ለምን ነው የምትሰጡኝ አላቸው። የለም የተነጋገርነው 3ታችን ነን። አንተ መታመም ለበጎ ነው፣ እንደውም በጸሎት አገዝከን። አንተ ሁላችንም ጸሎት ትተን ስራ ላይ ከምንወጣ ብሎ ነው እግዚአብሔር አንተን ያስቀረ። አንተ በጸሎት ስላገዝከን እግዚአብሔር ብርታቱን ሰጥቶን ሰራ ነው። ስንነጋገር ደግሞ 3 ነበርን። ህመም በቀጠሮ አልመጣም፣ ድርሻህን ውሰድ እኛ ሰርተንልሃል አሉት። እግዚኦ አለ። ልታስፈርዱብኝ ነው ወይ? እናንተ በሰራችሁት እኔ እንዴት ገንዘብ እቀበላለሁ? አልቀበልም። የድሮ ጸብ ተቀበል አልቀበልም፣ የአሁኑ ጸብ ደግሞ አምጣ አልሰጥም። ተቃራኒ ተጣሉ ማለት ነው። ተቀበል አልቀበልም ጸብ። ወደ ገዳሙ አበምኔት ክስ መጣ። የገዳሙ አበምኔት ማለት አለቃው። እንዲሁ ዛሬ አለቆች እኮ በጣም ፈርዶባቸዋል። የቀድሞውን ክስ ተመልከቱት፣ የሚገርም እኮ ነው። መጡ 3ቱም ያለቅሳሉ። 3ቱም ምንድን ነው? የመጀመሪያው ተናጋሪ ያ በሽተኛው ይገርማል አባቴ፣ እነዚህ ሰዎች ሊያስፈርዱብኝ ያልሰራሁትን ገንዘብ እንካ ብለውኛል። ሳልሰራ ላቤን ሳላፈስ እነሱ የደከሙበትን እንዴት ይሰጡኛል? እናንተስ ሊያስፈርድብን አብረን ተነጋግረን ዋጋ ነገ መጠን እንሰራለን ብለን ህመም በቀጠሮ አይመጣም። ታመመ ወንድማችን ነው፣ እሱ እንዳለ ወረን የተነጋገርነው፣ እሱ በጸሎት እያገዘን ነው። እኛ ገዳም ውስጥ ሆኖ እንዴት የሰራውበትን አልቀበልም ይላል? ሊያስፈርድብን ነው አሉ እነሱ። ስለዚህ እዚህ ገንዘብ ላይ እሱ ድርሻ አለው። አበምኔቱ በጣም ተገረመ። ገዳማዊውን ሰበሰበና ይኸው ፍቅር ህይወት አካል ገዝፋ ማለት ነው ስትንቀሳቀስ ተመልከቱ አላቸው። ፍቅር በምናም አይደለም እየተራመደች ህይወት ምን እንደምትመስል አላቸው። አለቀሱ ሁሉም። ፍቅር እንደዚህ ነው። ከዛ በኋላ የገዳሙ አበምኔት ተቆጥቶ ያን በሽተኛው ከሁሉም ነገር ፍቅር ነው የሚቀድመውና ስለ ፍቅራቸው ብለህ ተቀበል አለ። ስለወደዱ ተቀበላቸው። ተቀበለ፣ እያለቀሰ ተቀበለ። እንዴት ነን እኛ በስራ ቦታ ላይ በተለይ ድርሻ የምንወስድበት አካባቢ ማለት ነው? እንዴት ነን? እኔ ይቅርብኝ እንግዲህ ቅዳሴ ጠበል ላይ እንኳን እንዴት ነን? ሌላ እንዴት ነን? በጎን እርስ በርስ አባት ከልጅ ጋር ያለው ግንኙነት፣ ልጅ ከአባት ጋር፣ ታላቅና ታናሽ እየተሰዳደርን አይደል? እየተናናቅን አይደል? እንዴት ነው? እንከባበራለን ወይ? ይሄ ጎንዮሽ ግንኙነታችን ፍሬው ለሰዎች የሚታይ ነው ወይ? በጎን በኩል እንደበቀሉ ማለት ነው። 3ኛው ፍሬ ይዘው የሚገኙት አዝርዕት በስራቸው ፍሬ ይዘው የሚገኙ ናቸው። ከስር ማለት ነው። ቅድም እንዳላችሁት እንደ ካሮቱ፣ እንደ ድንቹ፣ እንደ ቀይ ስሩ ማለት ነው። ይሄ ደግሞ ከስር ማለት ንጽህናን ገንዘብ ማድረግ ማለት ነው። አይታይም። የክህነት ንጽህና አለ፣ አይታይም። ካህኑ መስቀል ይዞ እንጂ ንጽህናውን የሚያውቀው ራሱ ነው። ምዕመናን አያውቁለትም። ከስር ነው እሱ። ንጽህናን መሰረት ነው እሱ። የክህነት ንጽህና፣ የመዝሙር አገልግሎት ንጽህና፣ የስብከት አገልግሎት ንጽህና፣ የሰንበት ትምህርት ቤት አገልግሎት ንጽህና፣ አገልግሎቱ የሚፈልገውን ንጽህና ይዞ መገኘት ማለት ነው። የአንድ ምዕመን ንጽህና ንጹህ መሆን። ንጹህ መሆን ማለት ዝሙቱ ምናምን ብቻ አይደለም። ንጹህ መሆን የሰው ሀቅ፣ የሰው ገንዘብ፣ የሰው እውነት የሌለበት ማለት ነው። የሰው ደም የሌለበት ንጹህ የሆነ ይቀበል። ንጹህ የሆነ ከስጋውና ከደሙ ይቀበል። ንጹህ ያልሆነ ግን እንዳይቀበል። እጄ ከአፏ ይድፍ ንጹህ እንዳደረጉ ራሱን ይመርምር፣ ራሱን ይፈትን፣ ንስሐ ይግባ፣ የበደለውን ይካስ፣ የቀማውን ይመልስ፣ ከተጣላው ጋር ይታረቅ ነው።